ፊት ለፊት ተፋጠዋል። እንግዲህ ዳጊ አቤልን ምን ሊያደርገው ያስብ ይመስላችኋል? ጽዮን ጋር እንግዲህ ጽዮንና ዳጊ አቤልን የሆነ ነገር ውስጥ ሊያስገቡት እያሰቡ ይመስለኛል። እንግዲህ ያን ልጅ ቀጥሯት ነበረ። ልጅቷም እንግዲህ ስትመጣ በጣም ፈርታ ነበረ የመጣችው። ምን አስቦ ይመስላችኋል? ወይስ ልጅቷ ደግሞ ልጅቷን ተጠቅሞ እንግዲህ አቤልን በጠመድ ውስጥ ሊያስገቡ ያስቡ ይመስለኛል። ልጅቷ ስለምን የፈራች ይመስላችኋል? እስኪ አብረን የምናየው ይሆናል። እንግዲህ ያፌት ደግሞ ኤፍራታን ወርቅ አስፈርሞታል ማለት ነው። ምን ያስፈርም ይመስላችኋል? እንግዲህ እንደማስበው ከሆነ ናታንን ለመጣል እንግዲህ ኤፍራታን እየተጠቀመባት ይመስለኛል። እንግዲህ ትልቅ ችግር ውስጥ ያስገባት ነው ይመስለኝ። ምክንያቱም ናታን ኤፍራታን ሊጎዳ አይችልም ብሎ ስለሚያስብ እንግዲህ ኤፍራታን ወይ የድርጅቱን ኃላፊ ሊያደርጋት ይችላል ማለት ነው። ኤፍራታ ደግሞ ምንም ሳታነብ ነው ወረቀቱን የፈረመችው። እንግዲህ እሷ ስትፈርም በጣም ተደስቶ ነበረ። ያው ሙሉ በሙሉ በኤፍራታ ድርጅቱን በኤፍራታ ስም ካረገ ወንጀለኛ ልትሆን የምትችለው ኤፍራታ ብቻ ናት ማለት ነው። እንዲህ በዚህ መንገድ ደግሞ ናታን እሷን ሊጎዳት አይችልም ብሎ ስለሚያስብ እንግዲህ ኤፍራታን በዚህ መንገድ ሊጠቀምባት ይችላል ማለት ነው። እንግዲህ ናታንን በዚህ መንገድ ሊጎዳው ይችላል ብዬ ነው የማስበው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝት በልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እያደረጋችሁ ክፍል 100 ደርሷል። እንግዲህ ክፍል 100 ተለቋል ማለት ነው። ውድ ቤተሰቦቼ እንግዲህ በባለፈው ክፍል እንዳየነው ናታን ጋር የሆነ ሰው መጥቶ ነበረ። እሱም ደግሞ ማን ብሎ ሲደናገጥ ነበረ። እንግዲህ ቤኒ ነው ማለት ነው እሱ ጋር የመጣው። ቤኒ እሱ ጋር ሄዶ እንግዲህ እሱ ያደረገውን ነገር በጣም እየተደነቀ ነበረ። ያው በወሬ መሀል እንግዲህ ትላንትና ማታ እየጠፍተ ነው ስልክ አታነሳም ስለው ነበር። እንግዲህ እሱም ደግሞ ስለ ጽዮን ሲነግረው እንግዲህ በጣም የተደናገጠው ማለት ነው። በሩጫ ነው እንግዲህ በሩን ራሱ ሳይቆልፍ ነው የወጣው ማለት ነው። ሁለቱም በሩ ሳይቆልፍ ነው እንግዲህ ወጥቶ እየሄዱት ማለት ነው። እንግዲህ ናታን በጣም ነው የሚወዳት ማለት ነው። እቱን እንግዲህ ጽዮንን ማንም ነገር እንድነካ አይፈልግም ማለት ነው። ናታን ብቻ አይደለም ያፌትም ማለት ነው። ምክንያቱም እሷም እችኛ አይታቸው ናት። ያፌትም ናታን እንጂ መጉዳት የሚፈልገው ጽዮን በጭራሽ እንድትጎዳ አይፈልግም ማለት ነው። እንግዲህ በዚህ ላይ ክፍሉንም ተደብቆ ነው እንግዲህ እዛ ክፍል ውስጥ እየሆነ ያለው ማለት ነው። ናታን ግን ደግሞ ሲወጡ ተደናግጦ ነው። ሁለቱም በሩን ሳይቆልፉ ፋይሉ ምኑም እዛ ውስጥ ነው ያለው። እንግዲህ ከዛ በኋላ ምን እንደሚፈጠር እንግዲህ አናውቅም። እነሱ ደግሞ ተደናግጦ ወደ ቤት ሄዱ ማለት ነው። እንግዲህ ናታን ሮጦ ነው እንግዲህ ወደ ክፍል ሲሄድ ቤዛን ነው ያገኛት ማለት ነው። ቤዛን ደግሞ አፋጠጣት ማለት ነው። እንዴት ነው ያልነገርሽኝ? እንዴት ስለ እህቴ ትደብቅኛለሽ? ብለው እንግዲህ በጣም ነው ተናደደባት ማለት ነው። ቤዛም ደግሞ እሱ ቤት የለም ወይ ስልክ ስደወልለትም ስልክ አነሳም። ምክንያቱም እሱ ያለበት ሁኔታ እንግዲህ አሁን ላይ በጣም አስቸጋሪ ሁኔታ ውስጥ ነው ያለው ማለት ነው። የሚሰራ ስራም ለማንም ሰው አልተናገረም ማለት ነው። እንግዲህ እዛ ምክንያት እንግዲህ ቤዛ በጣም ተቆጥታለች ማለት ነው። ጽዮንም ስትመጣ እንግዲህ በጣም የተናደደ በጣም ተናዶባት ነበረ። እንዴት እንደዚህ ታደርጊያለሽ? እኔ ለአንቺ ስል አይደል እንደምኖረው ለአንቺ ስል ነው ሁሉ ማደርገው እያላት ነበረ። እንግዲህ ያለው ሁኔታ እንዴት እንደሆነ እውነት ራሷን ልታጠፋ እንዳልነበረ እንግዲህ ብቻውን አድርጋ እነግረዋለች ማለት ነው። እሱ ተራቷታል። እንግዲህ ቤዛም ይሄን ያደረገችው እነሱን ሁለቱን ለማስታረቅ እንደሆነ ነግረዋለች ማለት ነው። እንደሞ በመሀል እንግዲህ ቤኒ ደግሞ ስልክ ተደውሎለት ማለት ተደናግጦ ወጣ። እሱስ ደግሞ የገኒ ነገር የሰማ ይመስለኛል። እንግዲህ ሌላ ነገር ሊሆን አይችልም ማለት ነው። ገኒን ወጣ እንግዲህ ጉልት ልትሰጥ ሄዳ ነበረ። እሷ በሄደችው እዛ እንግዲህ
አንደኛው ነገር እፍራታን ለማየት ነው ማለት ነው፣ ልጇ አለ ማለት ነው። እፍራታን አሁን ላይ ልታገኝ እያገኘቻት አይደለም፣ ቤትም እየመጣች አይደለም። እንግዲህ እሷም ደግሞ እናት ናት እንግዲህ ልጇን ናፍቋት ነው። በዛ ስትሄድ እንግዲህ ያገኘችው መንገድ ላይ አቤልን ነው። እንግዲህ አቤል አሁን ላይ ምንም ስነ ስርዓት ያሌለው ልጅ ነው ማለት ነው። ስለሰው ልጅ በጭራሽ ክብር የለውም ማለት ነው። እንደውም እሱ ከያፌት የባሰ ነው ማለት ነው። ከያፌት የባሰ ጨካኝ ነው ማለት ነው። እንግዲህ በጣም ነው ያፋዘባት። እኔ ከፍራታ ጋር እየሮጥኩ ነው፣ እኔ ላገናኝሽ እችላለሁ እያላት ነበረ። እንግዲህ እሷንም በሆነ መንገድ ልጠቀምባት ፈልጎ ነበረ፣ ግን ደግሞ ገንዬ አልሰማችሁም ማለት ነው። እንግዲህ ከእሱ ጋር እየተጨቃጨቀች እያለች ነው እንግዲህ ዳጊ ስልክ እያወራች ነበረ። ዳጊም ደግሞ በዛ መሀል እሱን ድምፅ ስሰማ እንግዲህ ተደናግጦ በጣም ሮጦ ወጣ ማለት ነው። በዚህ መሀል እንግዲህ አቤል እና ዳግም ሊጣሉ ይችላሉ ብዬ ነው የማስበው። ምክንያቱም መንገድ ላይ ጠብቆት ነበረ፣ ነገር ሊያደርገው ያሰበ ይመስለኛል። ሌላ እንግዲህ ቤዛ ደግሞ አሁን ላይ ስለ ኢዋን በጣም እየተጨነቀች ነው ያለችው። ምን ሆና ይሁን የት ይሁን ያለችው እያለች በጣም እየተጨነቀች ያለችው ማለት ነው። እንግዲህ ሉሊት አሁን ላይ ቤት ነው ያለችው ማለት ነው። ከቤትም እየወጣች አይደለም። እንግዲህ ነገር ብቻ ነው ሰው ሁሉም ሰውም ደግሞ ዝም ማለታችን ወይ ዝም በይ እያላት ነው። እንግዲህ እሷ ዝም ማለት አትችልም። ሁሉም ሰው በነገር ነው እንግዲህ የምትነካካቸው። እንግዲህ ስለ ኢዋን እንግዲህ እስኪ የምታውቂው ነገር ንገሪኝ እያለቻት ነበር። እንግዲህ እሷ ልትነግራት አልቻለችም። ምክንያቱም ብዙ ነገር ልታውቅ አትችልም ማለት ነው ሉሊት። ኢዋን እንግዲህ አሁን ላይም እዛ ነው ያለችው። ምንም ማውጫ መንገድ ልታገኝ አልቻለችም ማለት ነው። ቤዛም ስለ እሷ በጣም ተጨንቃለች። ጓደኛውም እንዲረዳት ነግሯ ነበር። እንግዲህ ፖሊስ ጣቢያም አሳውቋታል፣ ግን ምንም መፍትሄ ሊያገኙ አልቻሉም ማለት ነው። እንግዲህ እሷ ያለችበት ሁኔታ አሁን ላይ በጣም ከባድ ሁኔታ ውስጥ ነው ያለችው ማለት ነው። ልጆቹ ልታድን ብላ እራሷንም እዛ ችግር ውስጥ ከተዋለች ማለት ነው። ሌላው እንግዲህ የቤዛ ጓደኛ ነው። እንግዲህ የቤዛ ጓደኛ ከእናቷ ጋር እየተስማማ አይደለም ማለት ነው ሲመስለኝ። እንግዲህ እሷ ናት አባታቸውን የገደለችባቸው። እዛ ላይ በጣም ብዙ ወንጀሎች እየሰራች ነው ትገኝ ማለት ነው። እሷ የምትሰራው ወንጀሎች ደግሞ በደንብ ያውቃል ማለት ነው። ሰው እንግዲህ ያንን ነገርም እሱ አይደግፋትም ማለት ነው በጭራሽ። እና በዛ ምክንያትም በጣም የሚያናድድበት ማለት ነው። ቤዛም ደግሞ ከድሮ ጀምሮ ነው የሚያፈቅራት። እንግዲህ በአጋጣሚ ስላገኛትም ደግሞ በጣም ደስተኛ ነው። ሁሌ በጣም ተቀራርቧል ከሷ ጋር በጣም ብዙ ጥሩ ጊዜም እያሳለፉ ነው የሚገኙት ማለት ነው። በባለፈው እንግዲህ የእሱ ወንድም አግኝቶት ነበረ መንገድ ላይ ከቤዛ ጋር ስፖርት እየሰሩ ያንን አይቶ እንግዲህ ፎቶም አንስታቸው ነበረ። ግን ፎቶ ደግሞ ለእናትዬ አላሳየም ማለት ነው። ያን ፎቶ ለእናትዬ ቢያሳየው ናታን ሆነ ቤዛም ችግር ውስጥ ነው የሚገቡት ማለት ነው። እንግዲህ ወንድሙም እኔ ወንድሜን ችግር ውስጥ ላስገባ አልፈልግም ብሎ ያንን ቪዲዮ አላሳያትም ማለት ነው። እሱ እህቱም ሆነ ወንድሙን በጣም ሊቀርባቸው ይፈልጋል። እናትየው ደግሞ እንዲቀርባቸው አትፈልግም ማለት ነው። እንግዲህ እስካሁን ድረስ አይተዋወቅም፣ ደብቃ ነው ያለችው። ልክ የስራ ባልደረባ እንደሆነ አርጋ ነው ለእነሱ የነገረቻቸው። እንግዲህ ለምን ይሄን ሁሉ መደበቅ እንደፈለገችው አናውቅም። እንግዲህ ወደ ቤት አብረን የምናየው ይሆናል ማለት ነው። ዳግና አቤል እንግዲህ ፊት ለፊት ተፋጧል። ምን የሚፈጠር ይመስላችኋል ቤተሰቦቼ? ቢኒስ ለምን ሮጦ ወጣ? ለሱ ብሎ ነው ወይስ ሌላ ችግር ተፈጥሮ ነው የሚለው እንግዲህ በሚቀጥለው ክፍል አብረን የምናየው። ውድ ቤተሰቦቼ ሰላም ሁኑልኝ። ባይ ባይ።